ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በህይወታችሁ ውስጥ በጣም ብዙ ጊዜ ያለ መታከት ያለ ማቋረጥ ጸልያችሁ የሆነ ጊዜ ደክማችኋል አይደለና የጸሎታችሁ መልስ ያጣችሁ ይመስላችኋል። ፈጣሪ ማንን ትቶኛል እኔን አይሰማኝም ብላችሁ ተስፋ ቁርጥ ባላችሁበት ሰዓት እናንተ አታቁም፣ ግን ብዙ ጊዜ አናቅም፣ አንረዳም፣ አረዳዳችን ሌላ ነው። ግን እግዚአብሔር እየሰራ ነው በህይወታችን ውስጥና ነገራችን እየተሰራ ሲሄድ ሰዎች ሁሉ ይጠሉናል። እርዳታቸውን ሁሉ ስንፈልግ ሰዎች ስልካችን ሁሉ አይመልሱም ወይም ደግሞ ብሎክ ያረጉናል፣ ይቀጥሩናል፣ ይቀጥሩበት የተቀጣጠርበት ቦታ አይመጡም። ጭለምለምለምለም ይላል። ያን ጊዜ እመኑኝ እግዚአብሔር ምስክሬ ነው፣ ነገራችሁ እየተሰራ ነው። ምንም አትጠራጠሩ፣ እመኑኝ። ያን ጊዜ ጨለም ያለው ነገር ወደ ብርሃን እየሄደ ነው። አይመስለንም እኮ በጣም ብዙ ጊዜ ግን ነገራችን ሲሰራ እንደዚህ ነው። እግዚአብሔር ብዙ ጊዜ በዝምታ ውስጥ ነው የሚሰራው፣ በመከራ ውስጥ ነው የሚሰራው፣ በጨለማ ውስጥ ነው የሚሰራውና እኛ ምንድነው ማድረግ ያለብን? መጠበቅ ነው። እመኑኝ በጣም ብዙዎች የጠሏችሁ ሲመስሏችሁ ስልካችሁን ኢግኖር ሲያረጉ ብሎክ ሲያረጓችሁ እርዳታቸውን ፈልጋችሁ ማንም ሰው ሊረዳችሁ ባልቻለ ሰዓት ጭንቅ ያባላችሁ ሰዓት ጨለማው እንዴት እንጋ ብላችሁ መተንፈስ እስከሚያቀታችሁ ድረስ የተጨነቃችሁበት ሌሊት በዛ ሰዓት እመኑኝ እግዚአብሔር በህይወታችሁ ውስጥ እየሰራ ነው። ስብላችሁ እግዚአብሔርን ጠብቁት። በማንም ሰው ላይ ተስፋ አታድርጉ። ሁሉም ሰው ከእግዚአብሔር ተቀብሎ የሚኖር ነው። ማንም ሰው ምንም የለው፣ ምንም ሊሰጣችሁ አይችልም። ቢሰጣችሁም አውርቶ አስወርቶ ብዙ ነገር አድርጎ ነው የሚሰጣችሁ። እግዚአብሔር ግን ማንም ሳይሰማ ነው የሚሰጠው። ከኛ የሚጠበቀው እግዚአብሔርን በጨለማ ውስጥ ተስፋ በቆረጥንበት ነገር ሁሉ በትዕግስትና በዝምታ መጠበቅ ነው። እመኑኝ እግዚአብሔር ይመጣል፣ ለቃሉ ታማኝ ነው ጌታ።